ወይኔ ለሊት ሳልጸልይ ብዬ ስነቃ ሳልጸልይ ነው የነጋው። ከዛ ትዝ ሲለኝ ማታ ኢየሱስ እዛ ጋር ነበር፣ ቁጭ ብሎ ነበር። ኢየሱስ ነበር ስል አሁን አልጋዬ ላይ ፍራሼ ላይ እንደዚህ እግሩን እንደዚህ አድርጎ እግሩን እንደዚህ አድርጎ እንደዚህ ጋደም ብሏል። ጋደም ብሎ እንደዚህ በትዝብት ነገር ያየሽ? እሺ እንደዚህ ብሎ እንትን ብሎ ተይቷል። አሁን ተነስቼ ማልቀስ ጀመርኩኝ። ኢየሱስ እኔ ቤት እንዴት በምን በቃ ለምን እንዴት እንደዚህ በመጣህ? እኔ ኃጢአተኛ ቤት እኔ በቃ አለቀስኩኝ የምር በቃ። ከዛ መነሳት አለብኝ፣ ልብሴን መቀየር አለብኝ። ደግሞ ቤቴ ጠባብ ነች፣ ምንም ማድረግ አልችልም። ልብሴ እንዴት ልቀይር? ትዝ ሲለኝ ራሱን የፈጠረኝ አልኩኝ ራሴን ለማጽናናት። ግን መጠንቀቅ አለብኝ ስለብስ ብዬ በጣም በጥንቃቄ ልብሴ ምናምን አደረግኩኝና እንዳያይሽ ስትለብሽ በጥንቃቄ ለበስኩና ተነስቼ እግሩን እንዲተራምቼ አልፌ እሱ ደገፍ ብሎ ከተቀመጠበት አንቺ እግሩን አረበት ደራመዳል። ግን አልነካውትም። እንደዚህ መንካት ምናምን ምንም እንደሱ ምናምን አላደረኩም። እግሩን ተሻገርኩትና ተነስቼ ተጣጥቤ ለፍሼ ኢየሱስ በቃ ሲነጋ እሑድ ነው ቸርች ሊሄድ ነው አልኩት። ጠዋት እሱ ቅዳሜ ማታ ነው የመጣው። እሺ ከዛ በቃ ቸርች ሊሄድ ነው። አሁን እዛ ጋር የተሸወድኩት ያው እንግዲህ ቸርች ማጋ ነው የምትሄደው? በቃ ኢየሱስ እኔ ቸርች ሊሄድ ነው አትሄድም አይደል አልኩት። ቸርች ልትሄድ ነው? አይ ሊሄድ ነው ሀሳብሽ ማለት ነው። ቸርች መንገድ እሱ እንደዛ እንሂዳልሽው? እሺ ሊሄድ አይደለም ሊሄድ ነው። እኔ ሊሄድ ነው አልኩት። እኔ በቃ ቸርች ሊሄድ ነው አልኩት። ምንም አይለኝም እሱ ምንም አያወራም። ከዛ በቃ ዘግቼ ሄድኩኝ። ላዩ ላይ ዘግተሽበት ሄድሽ? እሺ ከዛ ምን ተፈጠረ? እስቲ ንገረኝ። ምንም ከዛ በቃ ሄድኩኝ። የነገርኳቸው በጣም የሚገርማቸው አለ። ግማሹ ደግሞ ስምረት ምን ሆነሻል? ምን ማለትሽ ነው ምናምን ይሉኛል። በቃ እንዴ እዛው አታመልክም ነበር ጌታን እራሱን እዛው አግኝተሽው እኔ በወንድ ፍት ብዬ እዛው ምናምን ይለኛል። ግማሽ ሰው አንቺ ምን ሆነሽ ነው ኢየሱስን አየሁት ቃዥተሻል ምናምን ይልሃል። እዚህ ጋር ምንም